እንደው ሰብስክራይብ ብታደርጉኝ በመቤቴ በመድኃኒዓለም እንደው ምናምን የግዴታ ልናውቃቸው፣ ልናከብራቸው፣ ልናዘክራቸው፣ ልናስታውሳቸው፣ ስማቸው ልንጠራ፣ ልንማጸናቸው የሚገቡ ወር በገባ በዘጠኝ ታስበው የሚውሉ ሁለት አስደናቂ ቃል ኪዳን ያላቸው ኢትዮጵያውያን ቅዱሳን። አዎ እጅግ በጣም ይገርማል። አንደኛው የመንፈስ አባት ሲሆን አንደኛው ደግሞ የመንፈስ ልጅ፣ አባትና ልጅ ናቸው በመንፈስ። አደራ እነዚህን ሁለት ቅዱሳን ብዙ ሰው አያውቃቸውምና ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። የመጀመሪያው አቡነ ብፁዕ አምላክ ወይም ደግሞ አቡነ ብፁዕ አምላክ የሚባሉ ሲሆን በአካለ ሥጋ እያሉ የእሳት ፈረስ ተሰጧቸው ነፍሳትን ከሲኦል ያወጡ የነበረ ሲሆን በአንተ ቃል ኪዳን የሚያምኑ ሁሉ ስምህን የሚጠሩ በስምህ የሚማጸኑ በዓልህን የሚያከብሩ ለተራቡ ለተጠሙ የሚያበሉና የሚያጠጡ በአንተ ስም ያዘኑ የተከዙ ሰዎችን የሚያጽናኑና ለተቸገሩ ሰዎች የሚደርሱ ሁሉ የእሳትን ባህር አያዩም የተባሉ የገድልህን መጽሐፍ የጻፉ ያጻፉ የሰሙ ያሰሙ ዝክር መታሰቢያን ያደረጉ የገድልህን መጽሐፍ ደስ ብሏቸው በጀርባቸውም ያዘሉ በደረታቸውም የያዙ በቤታቸውም ያስቀመጡ ሰዎች በደብረ ጽዮኑ የምሳ ግብዣ ካንተ ጋር በክብር ይቀመጣሉ የተባሉ የገድልህ የተአምር መጽሐፍ በተነበበበት ውሃ የተጠመቁና የጠጡ ሰዎች የተረጩ ሰዎች በሙሉ ከማንኛውም ሕመምና ደዌ ይፈወሱ። በአካለ ሥጋ እያለህ ነፍሳትን ከሲኦል ታወጣበት የነበረው ያ የእሳት ፈረስ ከአረፍክም በኋላ በዓልህን ለሚያከብሩ መታሰቢያን ለሚያደርጉና በአንተ ስም ለሚማጸኑ በቃል ኪዳን ለሚተማመኑ ሁሉ የእሳትን ባህር የምታሻግርበት ይሁንልህ የተባሉ ከሁሉም በተለየ እኒህ ቅዱስ አባት የሚለዩበት አንድ ትልቅ ነገር ነበር። እርሱም የአጋዕዝተ ዓለም ቅድስት ሥላሴን ክብረ በዓላት በሙሉ በደንብ ያከብሩ ነበረ። የአጋዕዝተ ዓለም ቅድስት ሥላሴን ሁሌም ቢሆን ስማቸውን ይጠሩ ነበረ። በየሀገሩና በየአውራጃውም እየዞሩ የአጋዕዝተ ዓለም ቅድስት ሥላሴን በዓል ሕዝቡ ሁሉ ምእመኑ ሁሉ እንዲያከብር ትልቅ ስብከትን ሰብከዋል። ታዲያ በዚህም የተነሳ አጋዕዝተ ዓለም ቅድስት ሥላሴ በአገረ ገዢ አምሳል ተገልጸውላቸው እንደወደድከን ወደድንህ እንዳከበርከን አከበርንህ ብለው እጅግ በጣም ብዙ ለአእምሮ የሚከብድ ቃል ኪዳን ሰጠዋቸዋል። እኒህ ቅዱስ አባት ጎዳና ወጠው እያለ ሽፍቶች ልብሷን የገፈፏት አንዲት ሴት አግኝተው ልብሳቸውን አውልቀው ቢሰጧት አጋዕዝተ ዓለም ቅድስት ሥላሴ እስከ ዕለተ ዕረፍታቸው ድረስ የማያልቅ ከሰማይ ልብስ አውርደውላቸዋል። በመጨረሻም ልበ አምላክ ቅዱስ ዳዊት መዝሙሩን እየዘመረላቸው የመልአከ ሞትን ፊት ሳያዩና ሳይመለከቱ በግንቦት 9 ቀን ቅድስት ነፍሳቸው ከቅድስት ሥጋቸው ተለይታለች። እኒህ ቅዱስ አባት አቡነ ብፁዕ አምላክ ይባላሉ። እሺ ሌላው ወር በገባ በዘጠኝ እንደዚሁ የምናከብራቸው ደግሞ የእኒሁ የአቡነ ብፁዕ አምላክ ደቀ መዝሙር የነበሩት የአለፈው ወር ሰኔ 9 የዕረፍት በዓላቸውን ያከበርንላቸው አቡነ በኩረ ድንግል ናቸው። እኒህ ደግሞ እጅግ በጣም በሚገርማችሁ ሁኔታ በአካለ ሥጋ እያሉ በጸሎታቸው ባፈለቁት ጸበልና ከቅዱሱ አጽማቸው በሚወጣው የእምነታቸው አፈር ልክ እንደ አቡነ ሐራ ድንግል እንደነ አቡነ በትረ ማርያምና እንደነ አቡነ ዘርአ ብሩክ አጋንንትን የሚፈውሱ የአባላዘር በሽታን የሚፈውሱ ሙታንን የሚያስነሱ ቅዱስ አባት ናቸው። ስምህን የጠራ በዓልህን ያከበረ መታሰቢያን ዝክርን ያደረገ ገድልህን የጻፈ ያጻፈ የሰማ ያሰማ እንደዚሁም ደግሞ ልጁን በአንተ ስም የሰየመ ኃጢአቱን ይቅር እልልሃለሁ እስከ ዘለዓለምም ድረስ ክፉ ነገር አይደርስበትም የተባሉ ገና በእናታቸው ማህፀን እያሉ ብዙ ተአምራትን ይፈጽሙ የነበረ በተወለዱ ቀንም ለአብ ለወልድና ለመንፈስ ቅዱስ 3 ጊዜ የሰገዱ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ ምስለ ፍቁር ወልዷ ስነ ስዕል በደረታቸው ላይ ታትሞባቸው የተወለዱ በ40ኛው ቀን ክርስትና ሊነሱ ወደ ቤተ ክርስቲያን በሄዱ ጊዜም ካህኑ ቅብአ ሜሮን ሊቀባቸው ደረታቸውን በሚገልጥ ጊዜ የእመቤታችን ስነ ስዕል ባየ ጊዜ ደንግጦ ወደ ኋላው ቢሸሽ ሊቀ መላእክት ቅዱስ ሚካኤል ተገለጸና አይዞህ አትፍራ በእመቤታችን የተመረጠ ልጅ ስለሆነ ሥርዓቱን ፈጽምለት ስሙንም በኩረ ድንግል በለው ትርጓሜውም በደረቱ ላይ ያየኸው ስነ ስዕል ነው ብሏቸዋል። ካህኑም ሥርዓተ ጥምቀቱን ከፈጸመ በኋላ እመቤታችን ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ጋር ከሰማየ ሰማያት ወርዳ በብርሃን መስቀል ባርካቸዋለች። በዚህም ጊዜ ይሄ የብርሃን መስቀል ድጋሚ በደረታቸው ላይ ታትሟል። አድገው ለትምህርት እንደደረሱም የትርጓሜ መጻሕፍትና የቅዱሳት መጻሕፍትን እንዲሁም ደግሞ ከዜማም ደግሞ ድጓ፣ ጾመ ድጓና የቅዱስ ያሬድን የዜማ ስልቶችን በሙሉ ጥንቅቅ አድርገው ከተማሩ በኋላ በደረታቸው በልባቸው ላይ የተሳለችው የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ስነ ስዕል ወደ ሊቀ ጳጳሱ ሄዳ ይሄ የምወደው ልጄ ስለሆነ በደረቱ በልቡ ላይ ተሳልሁ፣ አሁንም ጥራና ዲቁና፣ ቅስና፣ ቁምስና፣ ጵጵስና ሹመው አለችው። ጳጳሱም ባዩትና በሰሙት ነገር እጅግ በጣም ተገርመውና ተደንቀው በታዘዙት መሰረት ሥርዓቱን ፈጽመውለታል። እኒህ ቅዱስ አባት በድንግልና መኖር እየፈለጉ ወላጆቻቸው ሚስት ቢያጩላቸው ወደ እመቤታችን ቀና ብለው ቢያለቅሱ እመቤታችንም ቅዱስ ሚካኤልና ቅዱስ ገብርኤልን አስከትላ መጥታ ልጄ ሆይ ጸሎትህን ሰምቻለሁ ብላ ነጥቃ ወደ ደብረ ዳሞ ወስዳቸዋለች። ልጄ ሆይ በዚህ ትንሽ ተጋደልና ወደ ደብረ ናዝሬት ወደ አቡነ ብፁዕ አምላክ ሂድ፣ እርሳቸው
አባት ይሆኑሃል፣ አንተም ብዙ ልጆችን ታፈራለህ ብላቸዋለች። በዚያም የአቡነ ብፁዕ አምላክ ደቀ መዝሙር ሆነው እያገለገሉ እያለ ቅዳሴን በሚቀድሱ ጊዜ ከመሬት 5 ሜትር ከፍ ይሉ ነበረ። ይህም የሚሆነው አንዴ ሁለቴ ብቻ አልነበረም፣ በየጊዜው ቅዳሴ በሚቀድሱ ጊዜ የሚፈጸም ጉዳይ ነበረ። ይህንን የተመለከቱት አባታቸው አቡነ ብፁዕ አምላክም የገዳሙን መነኮሳት በሙሉ ሰብስበው የእሳቸውን እጅ ያዙና ከእኔ በኋላ አባት የሚሆናችሁ ሰማያዊ ዋጋን የሚያሰጣችሁ እርሱ ነው ብለው በእሳቸው ፋንታ ሹሟቸው አርፈዋል። እኒህ ቅዱስ አባት በእንደዚህ አይነት ተጋድሎ ከኖሩ በኋላ በመጨረሻም ሊያርፉ ሲሉ መድኃኔዓለም ኢየሱስ ክርስቶስ ተገልጾላቸው በስምህ ዝክር መታሰቢያ ያደረገ በአንተ ስም የታመሙትን የጎበኘ፣ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ሰው እንዲሁም ደግሞ ልጁን በአንተ ስም የሰየመውን ሰው ኃጢአቱን ይቅር እለዋለሁ እምረዋለሁ፣ በአካለ ሥጋ እያለም ክፉ አይነካውም። በዚህ በደብረ ምዕዋን ቦታ በአንተም በአባትህ በአቡነ ብፁዕ አምላክም ቦታ መጥቶ የተቀበረውን እንዲሁም ደግሞ በሁለታችሁ ቅዱስ አጽም ባለበት በዚህ በደብረ ምዕዋን ቦታ መጥቶ ቅዱስ ቁርባን የተቀበለውን ወደ ሰማያዊት ኢየሩሳሌም አስገባዋለሁ፣ ብሔረ ብፁዓንና ብሔረ ሕያዋንንም አወርሰዋለሁ በማለት ታላቅ ቃል ኪዳን ገብቶላቸዋል። እኒህ ቅዱስ አባት አቡነ በኩረ ድንግል ይባላሉ። የዕረፍት በዓላቸውም ሰኔ 9 ቀን ነው። ስለዚህ እነዚህ ሁለቱ ቅዱሳን አባትና ልጅ ወር በገባ በ9 ታስበው ይውላሉ ማለት ነው። በነገራችን ላይ የአቡነ ብፁዕ አምላክና የአቡነ በኩረ ድንግል ገዳማቸው ትግራይ ኤርትራ ደቀ መሐሪ ጎደይቲ አካባቢ ይገኛል። ሁለቱም የተቀበሩትና ቅዱሱ አጽማቸው የሚገኘውም በደብረ ምዕዋን ቅድስት ሥላሴ ደብረ ናዝሬት ገዳም ነው። አደራ ምንም ቪዲዮ ቢረዝምም እንኳን እነዚህን ቅዱሳን ብዙ ሰው አላወቃቸውም፣ አልተጠቀመባቸውምና በደንብ አድርጋችሁ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ብፁዕ አምላክ እንዲሁም ደግሞ ከቅዱሱ አባታችን ከአቡነ በኩረ ድንግል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።